ሰላም ሰላም ውድ ተመልካቾች በዛሬው ፕሮግራማችን ከመሬታችን ጋር በጣም በመመሳሰል ዓለምን እያነጋገረች የምትገኘውን የስርዓተ ፀሐያችን ትልቋን ጨረቃ ታይታንን ነው የምናየው። ታይታን እንግዲህ የሳተርን ትልቋ ጨረቃና የስርዓተ ፀሐያችን በጣም ግዙፏ ጨረቃ እንደሆነች እናውቃለን። እንግዲህ ከመሬታችን ጋር በጣም በቅርርቦች ኮምፔር እየተደረገች ነው የምትገኘው ማለት ነው። እንግዲህ ከመሬታችን በአንድ የምታንሰው ነገር አለ ማለት ይህንን ወደ ቪዲዮ ስንገባ እናያለን ማለት ነው። እንግዲህ ታይታን ወንዝ ተገኝቶባታል። ወንዝ ብቻ ሳይሆን ላልቅ የሆኑ ባህሩ እንግዲህ ደመናም እንደ መሬታችን አይነት ደመና ተገኝቶባታል። ከባቢ አየሯ እንግዲህ ደመናን ይዟል ማለት ነው። ይሄንን ጨምሮ ብዙ የታይታን ምስጢሮችን እናያለን ማለት ነው በዛሬው ቪዲዮ። ወደ ቪዲዮ ከመግባታችን በፊት ቻናልን ሰብስክራይብ በማድረግ አዳዲስ መልእክቶችን ቪዲዮን አግኙ። ወደ ቪዲዮ በስርዓተ ፀሐያችን ካሉት 8 ፕላኔቶች ወደ ፀሐይ በመቅረብ 6ኛ ደረጃን የያዘችው ሳተርን 9.5 አስትሮኖሚካል ዩኒትን ከፀሐይ ትርቃለች። 274 ጨረቃዎችን የያዘች ሲሆን በስርዓተ ፀሐያችንም አብላጫውን ጨረቃዎችን መያዝ ችላለች። ከነዚህ ብዙ የሳተርን ጨረቃዎች ውስጥ አንዷ የሆነችው ታይታን ከመሬታችን ጋር ብዙ የሚያመሳስላት ነገር አለ። ከቅርብ ጊዜ ወዲህ በስርዓተ ፀሐያችንና ከስርዓተ ፀሐያችን ውጭ በተደረገው ፍተሻ ብዙ መሬትን የሚመስሉ ፕላኔቶችና ጨረቃዎች የተገኙ ሲሆን እነዚህም ጨረቃዎች ከመሬታችን ጋር ብዙ የሚያመሳስላቸው ነገሮች ተገኝቶባቸዋል። እነዚህም የተገኙ ፕላኔቶችና ጨረቃዎች ምንም እንደ መሬታችን ውብና ምቹ ባይሆኑ በተዘዋዋሪ ህይወት ሊገኝባቸው እንደሚችል ሳይንቲስቶች ተንብየዋል። ከመሬታችን ጋር በጣም በመመሳሰል የሳይንቲስቶችን ትኩረት የሳቡ ኤግዞ ፕላኔቶች ትራፒስት 1d፣ ትራፒስት 1e፣ ትራፒስት 1f እና ፕሮክሲማ ሴንታውሪ b ናቸው። በስርዓተ ፀሐያችንም ማርስ የሳይንቲስቶች ትኩረት የሳበች የስርዓተ ፀሐያችን ፕላኔት ናት። እነዚህና ብዙ አይነት የሳይንቲስቶችን ትኩረት የሚስቡ ፕላኔቶች በየጊዜው ብቅ እያሉ ነው። አሁንም ከ5000 በላይ መሬትን የሚመስሉ በጋላክሲያችን ፕላኔቶች ያሉ ሲሆን በስርዓተ ፀሐያችንም ብዙ አይነት ጨረቃዎች ለህይወት ተስማሚ እንደሆኑ እየተገመቱ ናቸው። የስርዓተ ፀሐያችን ግዙፍ ፕላኔት የሆነች የጁፒተርም ጨረቃ ዩሮፓ ህይወትን ይዛለች ተብላ የምትገመት ሌላኛዋ ጨረቃ ናት። በዚህ ጨረቃ ሳይንቲስቶች ህይወት ሊገኝ ይችላል ብለው እየፈተሿት ነው። በሌላ ዓለም ሊገኙ ይችላሉ ስለተባሉት ህይወት ይህን ያክል ካለ በዛ ዓለማት ሊገኙ የሚችሉ ህይወቶች በዚህ በዘመናችን ምን ይመስላሉ የሚለው እናያለን። መሬታችን ከተፈጠረች 4.6 ቢሊዮን ዓመታት አልፈዋል። ስለዚህ በዛ ጊዜ የነበሩና በአሁን ዘመን ያሉ ነፍሳት ተመሳሳይ አይደሉም። በዚህ መርሳት የሌለብን ፀሐያችን ለመርኩሪ፣ ለቬነስ እና ለኤርዝ ከብዙ ሚሊዮን ዓመታት በኋላ በጣም ከባድ ትሆናለች። በዚህ መሬታችን በጣም በመሞቅ ህይወትን ከመያዝ ደረጃ በማለፍ ለህይወት መርዛማ ይሆናል። ስለዚህ ከብዙ ሚሊዮን ዓመታት በኋላ መሬታችን ህይወትን ልታጣ ትችላለች ማለት ነው። ለዚህም ተጠቃሽና ምሳሌ ሊሆን የሚችለው በቬነስ ያለ የውሃ ከባቢ አየር ውሃ ተኖ በከባቢ አየር መቀመጡ ከዚህ በፊት ውሃ እንደነበራት ማሳያ ነው። ሌላኛው ደግሞ ማርስ ስትሆን ማርስ ከዚህ በፊት ህይወት እንደነበራትና በተለያዩ በተፈጥሮ ክስተቶች ህይወቷ ሊደመሰስ እንደቻለ ሳይንቲስቶች ማስረጃቸውን ያቀርባሉ። ያም ሆነ ጎረቤታችን ማርስ የጁፒተር ጨረቃ ዩሮፓ ትኩረታችን የሆነችው ታይታን ህይወት ሊገኝባቸው ይችላል። አሁን ደግሞ ትኩረታችን ወደ ሆነችው ወደ ታይታን ስንሄድ እንግዲህ ምንድነው ከመሬታችን ጋር የሚያመሳስላት የሚለው እናያለን። ታይታን ከፕላኔት መርኩሪ የምትበልጥ የስርዓተ ፀሐያችን ድንቅ ጨረቃ ናት። በስርዓተ ፀሐያችንም ታይታንን ልዩ ያደረጋት ከመሬታችን ውጭ በየትኛዎቹም ስፍራዎች የማይገኙ ፈሳሾች፣ ወንዞች፣
ሐይቆችና ባህሮች መገኘታቸው ነው። እነዚህም ፈሳሾች እንደ መሬታችን ውሃ አይደሉም፣ ነገር ግን ሃይድሮካርቦኖች የሆኑ ሚቴንና ኢቴን ናቸው። የሚደንቀን ይህ ብቻ አይደለም። እነዚህ የሚሯሯጡ ደመናዎች እንደ መሬታችን በጣም በሚገርም ሁኔታ ዝናብ እንዲኖር ማድረጋቸው ነው። በሚገርም ሁኔታ ከባቢ አየሩ የተፈጠረው ከናይትሮጂን እና ኦክሲጅን ሳይሆን ከናይትሮጂን እና ሚቴን መሆኑ ነው። ሳይንቲስቶች እንደሚያምኑት ከታይታን ቀጭኑ ክራስት በታች ግዙፍ የውሃ ውቅያኖስና ምናልባት በውስጡ ሕይወትም ሊገኝ ይችላል ብሎ ያምናሉ። ታይታን ከመሬታችን ጋር በዚህ መልኩ ብትመሳሰልም በጣም ልዩ የሚያደርጋትም አለ። እሱም ኦክሲጅን አለመገኘቱና ይህ እነዚህ ውሃ ሳይሆኑ የሃይድሮካርቦኖች ውሂድ መሆናቸው ነው። የታይታን ሕይወት የመያዟ ጉዳይ ጥያቄም እንደ መሬታችን እኩል ከኛ ጋር በስልጣኔ የተራመዱ ይሁን ወይም እንደገና እየተፈጠሩ ነው ወይም የተፈጠሩት እንደ መሬታችን በተፈጥሮ ክስተቶች አልፎ እንደገና ሌሎች ተፈጥረዋል። እናንተም ስለ ታይታን ምን ታስባላችሁ? በኮመንት ላይ አሳውቁኝ። የዛሬው ፕሮግራማችን ይመስል ነበር። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር ኮሜንት እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።